ትመጭ እንደሆነ ስራው ባል ሆነ ወረ ስራው ባሌ ወረ ስራው ባሌ ሸጌ ስራው ባሌ ወረ ስራው ባሌ በስራ ነጠላ ልበሽ የባል መደረቢያ ቸራውለኝ ቀኛውለኝ ከነገረኛ ከምቀኛ ሰይጣን ከከበበ ውቃቢ ከሸሸው እንዳንተ አርቀኝ እንደ የኔ ጌታ ገበያውን ለኛ በል መቶን ለኛ 50 ለጓደኛ 10 ለምቀኛ ስጠኝ ቢያጣ ሱሪ ሽጦ ይምጣ አንድ ሁለቷን እንበል እስኪ አለምዬ ወይ እንዴት አረፈሽ እግዚአብሔር ይመስገን ባሉ እንዲሁ አንድ የሚጠጣ ነገር ላምጣላችሁ። እባክህ ምነው ከቤዋ ምነው አለምዬ እንዲያው በጠዋት ሽታው ነው ወይስ ገበያ ሞልቶብናል? መጀመሪያ እስኪ አፍ የልሻለሁ ሁሉንም ነገር ነግርሻለሁ። በይማ ስጭኝ ደግሽ ቆይ አምጣለሁ። በባዶ አፍ እኮ ንግግሩማ አይመጣም እኮ እንዴት ተደርጎ? አዎ እንደምን ዋላችሁ? እግዚአብሔር ይመስገን። የእነ አባቴ እንደው እግዚአብሔር ይመስገን። ባልግባማ አባቴ እንደምን ዋላችሁ? እግዚአብሔር ይመስገን። በጊቢና እንደምን ዋላችሁ? ቁጭ አልነው። ኧረ አለምዬ ኧረ ምንድን ነው? አረግ መጣሁ አንተ አቆየሽው እኮ በይ ንሽማ እናቴ ምነው አለምዬ መለኪያ ሁሉ የተደ ኧረ ተወኝ አንተማ ትናንትና ጠላው ያልቅብኝ ታራቂው ጠርሙስ ልስጣችሁ ብላ እንዳለፈሽ ተውብኝ ሄድ ነገሩ አንቺ ምን ታረጊ ሰካራሙ በዝቶ ዲያክ ባልካም አባቴ እንዴና አባቴ ሰካራሙ በዝቶ በስመ አብ ወወልድ ወመንፈስ ቅዱስ አንቺም ላታሰክሪን እኛም ላንተውሽ ቃል እንገባለን። ንሽማ እናቴ ሊሰረቅ ያልጠጣም ለሷን ባይሆን ያቺ ቢጫዋን ይዘሽላት ነው ይሻላል ብለሽ ነው? እሱ ይሻላል አልሽ። እሺ ተው እንዳሻሽ አለምዬ አንቺ እኮ እንዲያው የእውነቴን ነው የልብ አድርስ እኮ ነሽ። ሄረምና ፈርበላ አዎ በስመ አብ ንሽማ እናቴ እሺ እንዴት ነህ ደግዬ? አለሁልሽ። ምን ሆናለሁ? ጎባጣ እያቀናሁ የአንበሳ ልጅ ሙቶ የጅብ ልጅ ገነነ አላስበላን አለ ፀጉሩ እየበነናል ያገሬ ሰው እንቶ ነው እንጂ ነገሩን ብንቀው ያልነበርንም ወይ የምናስጨንቀው አለ። ድሮም ውሻ በቀደደው ጅብ ይገባበታል ነው ነገሩ። ወይኔ አመለኛው ይሆነ አንተ ሰውዬ ኋላ ኋላ አትበላ። ኧረ አንቺ ሰው ወዴት ነው ምን እባክሽ? ወደ አዝመራው እንሂድላቸው። ጫቅሎች አዝመራው የት ይሄድብሃል? እና ጫቅሎች ዝናቡ እየመጣ ነው እና ለምዬ ጋር ገፍተን አንድ ሁለቱም ብለን እንሄዳለን። እና ምን ያመጣጣ ነው? እና አህዮችስ የቱ ጋር ይሁን? የት ይሄዳሉ? እዚሁ ሙላው እኮ አህያ ብቻ ነው። ኧረ አጥር ማጥር ነኝ እባክሽ። ና ብዬሃለሁ። እሺ አህዮች የት ዋላችሁ? አንተ እንደምን ነህ? ደህና ነህ ወይ? እንደምን ነህ? ደህና ነህ? እንደው አያከብ አዝመራው ሁሉ እንዴት ነው? እግዚአብሔር ይመስገን። ኧረ መልካም። እንዴት ነው ታዲያ? ያምራል? ጥሩ ነው? አይ ቡቃያውስ እንዲያው ጥሩ ነው። ትላንትና በረድ ትንሽ መታው እንጂ ያው ለክፉም አይሰጥም። ተመስገን ነው። እንደው
የግበሬ ነገር ምን አለው ብለህ መጥቶ ጨፍጭፎት ይሄዳል። አሁን እንግዲህ የሱ ስራ ነው እናደርጋለን። አዎ እንግዲህ ዋናው ጤና ነው። አዎ ተመስገን ነው። እንደው ዳንዬ አንተስ እንዴት ነህ? እግዚአብሔር ይመስገን። እንደው አንቺ ሰመጭ እኮ ነው ቤቱ ሞቅ የሚል እናሳ የገበያ ቀን የሚናፍቀን ለዚህ ማለት አዎ ገበያውን እኮ የምናናፍቀው ባንቺ ነው። እንደው እንዴት ነው አንካማ? እግዚአብሔር ይመስገን። ቀረክ ገበያውስ እንዴት ሆነልሽ? ተመስገን። መቼም ከሱ ደግሽ አለምዬ መቼም ታቂበታለሽ። አይ በስቲያችን ነገር አምጫት ዛሬም ልደለጊ እናሳ እንደው ከተማያ ስንመጣ እሱ ካልሆነ በስተቀር ገጠሩማ ጉልጓሎና ሾመት ይሰጠናል። ባይሽ ደግ እንዳልሽ አንተ እንግዲህ ንሽማ እናቴ እሺ መቼም ከብያ አቅበታል ማከበሩን ማንችልበታለን አሉ አይደል እናቴ ሮማ ግራ ቀኝ ማለት ለምዶብሃል። እንደው አንቺ ምንድነው የምታቁመተምች? እስቲ አውጪና ተጫወች። ልበለው? አዎ እንዴው ልበለው? አረጋዋንቹ አማነው ትናገራለሽ እኮ እኮ ማይበላው ምግብ አይተተዳለ እንጂ አትበላውም አልኩ እኮ ነው። አገሬው ሰው በቆርጥም ይሄኛ እንዳንቺ ባላችን ሆነና ወንድ ሽማግሌ ሆነ እንጂ አንቺ እኮ ነሽ ሽማግሌ መሆን የነበረብሽ። እናሳ እሱ መስሎሽ እና እንደው ቀያችን ለአንድ ነገር ሲፈጠር ግንባር ቀደም ሆነ። ሁሌም አንቺ እንዲሆን የማዋረድ ትወጃለሽ። አድብ በሉ እንግዲህ ሰው በተሰበሰበበት ፊት የባልነት ወግን እንኳን አታሳዩ። ደረግ እንዳሻሽ አፍርም ያወራል። አድብ ዝም በል በቃ ረጋ በይ እናቴ። ሆይ አለምዬ እንዴው ሽምግልና ምናምኑን እንተውና አንድ የሚያረገንን ነገር እንስፈን እንጂ። ጎሽ እንግዲህ ሁላችንም የተለያየ ግጥም ሰተናል አይደል? አንድ የሚያረገንን ግጥም እንሰጣጥና እናንተም ወደ ቀያችሁ ሂዷ። ከብለሻል አለምዬ። በሉ እንግዲህ አንሷ እና ባይሆን ከበሮን ገዙኝ እንጂ በልከብዬ አንተ ትሻላለህ። ከበሮስ በከብዬ ነው የሚያምረው። አለምዬው እኔ ቁርጥ ልበልልሽ እናቴ።
አይ የኔ ጌታ